አስኮብላይነት የሚባለው ነገር በብዙ ነገር መቆመር ነው። በሰው ደም፣ በሰው ነፍስ፣ በብዙ ነገሮች ማለት ነው። ማስተካከል እየቻለ ህይወቱ ላይ ጉዳት የሚያደርስበትን መንገድ መከተል በሸሪዓችን ሙሉ በሙሉ የተወዋል። በሸሪዓችን በነገራችን ላይ በደንብ አድርጋችሁ አዳምጡ። በሸሪዓችን አንድ ግለሰብ ህይወቱ ላይ ጉዳት ሳይደርስበት በሌላ ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته በዚህ ነገር ላይ ጥያቄዎች ስለበዙብኝ እስቲ ዛሬ በግልጽ አንዳንድ ነገሮችን እየጠቀስኩ ልመልስላችሁ። ስለ አስኮብላይነት ጉዳይ ነው። ወደ ፈረንጅ ሀገር ወይ ደግሞ ወደ አረብ ሀገር እህትና ወንድሞቻችንን መውሰድ ወይ ደግሞ አስኮብላይነትን መስራት በህገወጥ መንገድ እንዴት ይታያል? በሸሪዓችን ይህ ነገር እንዴት ይታያል ብለን ስንጀምር በዚህ ነገር ብቻ ከዚህ ነገር ብቻ ጋር ተያይዞ ያሉ ማስረጃዎችን እናቅርብ ከተባለ ወደ ማስረጃዎቹ ከገባን ረጅም መንገድ ስለሚወስደን መጀመሪያ እስቲ ከኢስላም አስተምህሮ ከላይኛው እንትን እንጀምር። አላህ Subhanahu Wa Ta'ala በቁርአንና በሐዲስ ላይ ሲያስተምረን ሲነግረን ሊጠበቁ የሚገቡ ትላልቅ 5 ነገሮች እንዳሉ ተረዳን። ከቁርአንና ከሐዲስ የተውጣጡ ضرورات الخمس የሚባሉ አንድ ሙስሊም ምንም ነገር ከፍሎ ሊጠብቃቸው የሚገባ ተብለው የተቀመጡ 5 ነገሮች አሉ። ከነዚህ 5 ነገሮች የመጀመሪያውና ዋነኛው حفظ الدين ነው። እምነትን መጠበቅ ነው። ኢስላምን መጠበቅ ማለት ነው። ዲናችንን መጠበቅ የሚል ነው ማለትም ኢማናችንን። ሁለተኛው ደግሞ حفظ النفس ነው። حفظ النفس እና حفظ الدين ላይ ኺላፍ አለበት። አንዳንድ ዑለሞች حفظ النفس ይቀድማል የሚሉ አሉ፣ حفظ الدين ይቀድማል የሚሉ አሉ። ምክንያቱም ኢላ መን ኡክሪሃ የሚለውን አያ استدلال አድርገው ማለት ነው። ወደ ቀኝም ወደ ግራም ማለን ሁለተኛ ላይ حفظ النفس ይመጣል። ነፍስን መጠበቅ የሰውን ነፍስ አክብሮ እንዳትወጣ ማድረግ ማለት ነው። ሶስተኛው ነጥብ حفظ المال ነው። ያው ይሄ ተርቲቡ ትንሽ አንዳንዴ ሊንታታ ይችላል። ሶስተኛ ላይ حفظ العرض ወይ ደግሞ حفظ النسب የሚያመጡ አሉ፣ ክብርን አሊያም ደግሞ ዘርን መጠበቅ። አራተኛ ላይ ደግሞ حفظ العقل አለ፣ አእምሮን መጠበቅ፣ የአእምሮ ጤንነትን መጠበቅ። አምስተኛ ላይ ደግሞ حفظ المال ብርን መጠበቅ የሚባል ነገር አለ። እነኛ 5ቱን ነገሮችን ያዛባ ሰው ወይ ደግሞ እነኛ 5ቱን ነገሮችን ያበላሸ ሰው አላህ ካስቀመጠው ከሰላማዊ ስቴት አውጥቶ ወደ ሌላ መንገድ የወሰደ ሰው አላህ ፊት ይጠየቅበታል። የራሱንም ይሁን የሌላውንም፣ ራሱንም ከበደለ ሌሎችንም ከበደለ ማለት ነው። የሰው ዲን ተጠብቋል ወይስ አልተጠበቀም የሚለውን ነገር ለማወቅ ምክንያቱም ኢማን ይጨምራል ይቀንሳል። ስለ ኢማን ጉዳይ ለማወቅ እስቲ እነኚህ 4ቱን ነገሮች እንመልከት። ከአስኮብላይነት ጋር ተያይዞ ከህገወጥነት ጉዳይ ጋር ተያይዞ በመጀመሪያ ደረጃ ከሀገር መውጣት የሚባለው ነገር ለሴቶች እህቶቻችን እንደማይፈቀድ በፊትም ተናግሬያለሁ፣ አሁንም ደግመዋለሁ። ሴቶች እህቶቻችን ያለ ማህረም ከቤታቸው መንቀሳቀስ አይችሉም። ረጅም መንገድ የመጓዝ መብቱ አልተሰጣቸውም። ምክንያቱም ብዙ ነገር መንገድ ላይ ሊያገኛቸው ስለሚችል በሸሪዓችን የተከለከለ ነው። ሆኖም ግን እሱኛው ሁክም እንዳለው ሆኖ ከዚያ አለፍ ስንል ወደ አስኮብላይነቱ ዓለም ደግሞ ስንመጣ አስኮብላይነት የሚባለው ነገር በብዙ ነገር መቆመር ነው። በሰው ደም፣ በሰው ነፍስ፣ በብዙ ነገሮች ማለት ነው። ከዚህ ነገር ጋር ተያይዞ ከነኚህ 5ቱ ነጥቦች የመጀመሪያ حفظ الدين የሚባለው መጨረሻ ላይ እንመጣበታለን ብያቸዋለሁ። እነኚህ 4ቱን በተርታ እናስቀምጥና حفظ النفس የሚለውን ነፍስን መጠበቅ፣ ሁለተኛ ላይ አቅልን መጠበቅ፣ ከዚያ በኋላ ክብርን ወይ ደግሞ ዘርን መጠበቅ ነሰብን ማለት ነው፣ ዘርን ማስቀጠል የሚባለው ነገር፣ አምስተኛ ላይ ደግሞ ንብረትን መጠበቅ። ከነኚህ 4ቱ ጋር ያለው ግንኙነት እንዴት ነው አስኮብላይነት የሚባለው ነገር? በመጀመሪያ حفظ النفس ስንትና ስንት ሰዎች ነፍሳቸውን አጥተዋል። በሸሪዓችን በነገራችን ላይ በደንብ አድርጋችሁ አዳምጡ። በሸሪዓችን አንድ ግለሰብ ህይወቱ ላይ ጉዳት ሳይደርስበት በሌላ አማራጭ ነገሮችን ማስተካከል እየቻለ ህይወቱ ላይ ጉዳት የሚያደርስበትን መንገድ መከተል በሸሪዓችን ሙሉ በሙሉ የተወገዘ ነው። 1% እንኳን ጉዳት ያደርስብኛል ብሎ የሚፈራውን ነገር ሊገባበት አይፈቀድለትም። ኢላ ያሉት አማራጮች 2 ብቻ ከሆኑ፣ አንደኛው የሞቱ እድል በጣም ሰፊ ሆኖ አንደኛው ደግሞ የመሞቱ እድል ጠባብ ከሆነ ያው ከመጥፎው ተግባባን። ያው لا ضرر ولا ضرار ከሚለው ቃዒዳ መካከል አንደኛው ምንድነው الضرر الاقل ነው የሚባለው፣ ደግሞ اقل مفسدة ነው የሚባለው። يرتكب الاقل مفسدة ከትልቁ ችግር ትንሹ ችግር ይመረጣል ማለት ነው። አለበለዚያ ግን በህጋዊ መንገድ አመቻችቶ መሄድ እየተቻለ በህገ ወጥ መንገድ የሚሄዱ ሰዎች በሸሪዓችን እንዴት ነው የሚታዩት? ሙሉ በሙሉ የተወገዘ ነው፣ حرام ነው ሙሉ በሙሉ። ምክንያቱም ሲባል የሰውን ነፍስ ለአደጋ ያጋልጣልና። ጥናቶችን የምታነቡ ወንድምና እህቶች ታውቃላችሁ ብዬ አስባለሁ። ስለዚህ ጉዳይ የተደረጉ ጥናቶችም ስላሉ ኢቭን ብዙ ዶክመንተሪዎች ተሰርተዋል በዚህ ጉዳይ ላይ። ካገኘሁት ጥናቶች 2 ነው የማስታውሰው። አንደኛው
በዚህ መንገድ ላይ የሚጓጓዙ ሰዎች ወይ ደግሞ በዚህ መንገድ የሚመጡ ሰዎች በህገወጥ መንገድ አረብ ሀገርም ሆነ ፈረንጅ ሀገር የሚሄዱ የአፍሪካ ልጆች ከመቶ ከ10% ከ5% እስከ 10% ወይ ደግሞ ከ20 ሰው አንድ ወይ ደግሞ ከ10 ሰው አንድ በሚሆን ሬንጅ ውስጥ ነው ሰዎች የሚሞቱት ይላል። ማለትም ከ10 ሰዎች አንድ ሰው ይሞታል ማለት ነው። እነኚህ ይላል እነኚህ የሄዱበትን ቦታ ጀልባቸው በሰላም ካደረሳቸው ሰዎች ነው እየተቆጠረ ያለው። ጀልባው ካደረሰ በኋላ ከመሬቱ ርዝመት ከምኑ የሚሞቱት ነው። ከዚያ ውጭ ግን ጀልባ ሰምጦ ሰዎች እንትን ብለው የሚያልቁት እሱ ሌላ ጉዳይ ነው ማለት ነው። ታዲያ መሞታቸው እርግጥ እየሆነ በእርግጠኝነት በአንድ ሪህላ ውስጥ በአንድ ጉዞ ውስጥ 2-3 ሰው እየሞተ እየተመለከትን ይሄን ነገር መስራት እንዴት ይታያል ሲባል ቀትል ዓምድ ነው የሚባለው። እያወቁ ወንድምን መግደል ነው፣ እያወቁ እህትን መግደል ነው። ይሄ በሸሪዓው እይታ ነው የምላችሁ። አላህ ደግሞ ቁርአን ላይ ሲናገር ወመን ቀተለ ሙእሚነን ሙተዓሚደን ፈጀዛኡሁ ጀሀነሙ ኻሊደን ፊሃ ወገዲበ አላሁ ዐለይሂ ወለዐነሁ ነው ያለው። ጀሀነምን ይዘወትርባታል ነው ያለው። ጀሀነም ገብቶ እነኛ አስኮብላይነትን የሚሰሩ ሰዎች በእርግጠኝነት ያውቃሉ ሰው እንደሚሞት፣ ግን እነሱ ምን አገባቸው? ብራቸው እስከተከፈላቸው ድረስ ማንም ሞተ። ሰው በነገራችን ላይ በእነሱ እይታ ብር ነው ሰው ወይ ደግሞ ቁጥር ነው። እነሱ ጉዳያቸው 15 ሰው አስገባ 12 ሰው አስገባ ነው የሚባለው። 15 አስገባ 12 ቁጥር ነው ለነሱ። ያቺ ቁጥር ግን ለነዋሪውና ለሟቹ ግለሰብ ህይወት ናት። አላህ ዘንድ ደግሞ ትልቅ ባሪያው ነው ያ የሚሞተው ማለት ነው። አላህ ዘንድ ያለው ነገር ይሄ ነው። ይሄ ብቻ አይደለም ባይደወይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ አላህ ሱብሓነሁ ወተዓላ ከማይምራቸው ወንጀሎች ሁለትን ያየሁት አሉ። አንደኛው በአላህ ማጋራት ነው፣ ሁለተኛው ደግሞ ጥፋት የሌለባትን ነፍስን ማጥፋት ነው አሉ ሰለላሁ ዐለይሂ ወሰለም። ነፍስን እያጠፋችሁ እንደሆነ የናንተ ተግባር ይሄ የአስኮብላይነቱ ጉዳይ በሸሪዓችን እይታ ነፍስን አውቆ እንደመግደል እንደሆነ የፈለጋችሁትን ዑለማ ጠይቁበት። ብይኑ ይሄ ነው ማለት ነው። ፈትዋው ይሄ ነው። አንደኛ ይሄ ነው። እሺ የነፍሱን ጨረስን። ነፍስና ዲን ያው እንትን ይላሉ ብያችኋለሁ። ወደ ሁለተኛው ወረድ እንበል። ሁለተኛው ምንድነው? ሒፍዘል ዐቅል ነው። የሰውን አእምሮ መጠበቅ፣ የአእምሮ ጤንነትን መጠበቅ። ስንት ወንድሞችና እህቶች ናቸው በዚህ መንገድ ላይ ከሚያዩት በላ ከሚያዩት ችግር አእምሯቸው የተቃወሰው? ስንት ወንድምና እህቶች ናቸው ከዚያ ሲመጡ ስነ ልቦናቸው በጣም ከመመታቱ የተነሳ እዚህ ሀገር መተው አረብ ሀገር ፈረንጅ ሀገር ሄደው እንዳለ የማይሆን አስበውት የማያውቁ ቆሻሻ ህይወት ውስጥ የተዘፈቁ ስንትና ስንት ወንድምና እህቶች ናቸው። ስንትና ስንት እህቶች ናቸው በሽታ ላይ የወደቁት። ስንት እህቶች ናቸው ያረገዙት። ስንት እህቶች ናቸው በስንትና በስንት በሽታ የተጠቁት። ይሄን ሁላ በሽታ፣ ይሄን ሁላ ችግር፣ ይሄን ሁላ የአእምሮ መቃወስ ወላሂ ትከፈሉታላችሁ። አላህ ፊት ስትሄዱ አላህ Subhanahu Wa Ta'ala ዐቅልን መጠበቅን ዐቅልን መንከባከብን የሰው ልጆች ላይ ግዴታ አድርገዋል። ሐታ አላህ Subhanahu Wa Ta'ala እኮ አይደለም አንድ ሰው ተስፈራርቶ ተደብድቦ ፌስታል ተንጠባጥቦበት ፌስታልና ቃጥሎ አንጠባጥቦበት እንዲህ ያሰቃዩ የሰውን ስነ ልቦና ማወክ አይደለም፣ የማይሆን ትሮማ ውስጥ ሰውን ማስገባት አይደለም። በራሱ ብር ገዝቶ ብሪሌው ሞልቶ የሚጠጣውን ኸምር ራሱ እኮ ከልክሏል አይደል እንዴ? አላህ Subhanahu Wa Ta'ala በራስ ብር እንኳን ገዝተህ መጠጥን መጠጣትን ከልክሏል። ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ግለሰብ አንድ ወንድሙን ቢላ አንስቶ ካስፈራራው ይላሉ እኮ የመላእክቶች እርግማን እሱን ይጠብቀዋል። ተግባባን? መላእክቶች ይረግሙታል በቢላ ያስፈራራው ወይ ደግሞ በስለት በብረት ነገር ያስፈራራውን ግለሰብ። እሺ እናንተ ሰዎች እንደሚስፈራሩ እያወቃችሁ መንገድ ላይ እህቶቻችሁ እንደሚደፈሩ ይሄንን እህቶች ይናገሩ። ስንትና ስንት እህቶች ተደፍረው እዚህ እንደደረሱ እህቶች ይናገሩ። ወይ እነሱ ራሳቸው ተደፍረው ነው የሚመጡት፣ አሊያም ከነሱ ጋር የሄዱት ተደፍረው ነው የሚመጡት፣ ወይ የመድፈር ሙከራ ተደርጎባቸው ነው የሚያመልጡት። ይሄን ሁላ ነገር አምልጠው ሲወጡ ስነ ልቦናቸው ምን ያህል እንደሚቃወስ አስቡት እናንተ። ሁለተኛው ላይ ትልቅ ውድቀት ነው የሚፈጥረው። ሁለተኛው ነጥብ ላይ እሱም የዐቅል ጉዳይ ላይም ሲመጣ ትልቅ ሐራም ነው። ለእህቶቻችሁ ማበድ፣ ለእህቶቻችሁ የአእምሮ ጤና መቃወስ፣ ለወንድሞቻችሁ ትሮማ ውስጥ መግባት፣ የሆነ የስነ ልቦና መጎዳት ማታወቅ ማለት ነው። ከዚያ አለፍ ስንል ደግሞ ወደ ክብር እንምጣ። ወይ ደግሞ ነሰብ አሊያም ክብር ማለት ያው ሸረፍ የሚባል ነገር ማለት ነው። አንዲት እህት አንድ ወንድ መንገድ ላይ ሲሄድ መንገደኛ ሆነው ስደት ላይ ባሉበት ሰዓት ይሄ የሚያጓጉዛቸው ሰውዬ ምን ያህል እንደሚያስጨንቃቸው
ምን ያህል ከሰውነት ክብር እንደሚያወርዳቸው መንገድ ላይ ተጉዘው የሚያውቁት ይንገሯችሁ። ሴቶች እህቶቻችንን እኮ እንደ ዕቃ እኮ ነው የሚጠቀሙባቸው፣ እንደ ዕቃ። ይችኛዋ ታምራለች፣ አው ትንሽ እሷ ወደ ኋላ ትቆይ ይባልና የፈለጉትን ነገር ያደርጋሉ። ወንዱንም እያስፈራሩ እየደበደቡ ነው የሚወስዱት። ምን ያህል ክብራቸው እንደተነካ አይታያችሁም? ኖርማል ክብር የሚባለው ሸረፍ የሚባለው ወይ ደግሞ ነሰብ የሚባለው ስንት እህቶቻችን ናቸው አርግዘው እዚህ ሀገር የገቡት? በቪዲዮ ላይ ያላያችሁ እንደ ፌስቡክ ላይ ሲዟዟር ቲክቶክ ላይ ያላያችሁ እህቶቻችን አርግዘው በዚህ ሁኔታ ላይ ማለት ነው። አላያችሁም ይሄን ነገር? ስለዚህ ቤት ይቁጠረው ማለት ነው የሚሻለው። በሶስተኛው ላይም በነገራችን ላይ የቅድሙ ላይ እኛ ምን አገባን እኛ እኮ ከዚህ ብቻ ማስረከብ ነው። አጠቃላይ ሰንሰለቱ ውስጥ የሚከሰተውን ነገር ሙሉ በሙሉ በእጁ እንዳደረገ ሰው አላህ ፊት ትጠየቃላችሁ። በእጁ እንዳደረገ ሰው ሰዋአን የነፍስ መጥፋቱንም ትጠየቁበታላችሁ አላህ ፊት፣ የአእምሮ መቃወሱንም አላህ ፊት ትጠየቁበታላችሁ። ሰዎችን በማሳበድ ሰዎችን ስነ ልቦናቸውን በማወክ የሰዎችን ህይወት በማበላሸት ትጠየቃላችሁ። ሶስተኛው ደግሞ የእህታችሁን ክብር ማስነካት የወንድሞቻችሁን ክብር ማስነካትን አላህ ፊት ትጠየቁበታላችሁ። አራተኛው ደግሞ ሁላችንም የማይጠፋው ነው። ሁላችንም አይጠፋችሁም ብዬ አስባለሁ። ይሄ ነጥብ የብር ጉዳይ ማለት ነው። በተለይ ወደ ፈረንጅ ሀገር ይሄዳሉ ተብሎ ወደ ዩሮፕ ሀገር እንወስዳለን የሚሉ እንትኖች ይወስዳቸውና ምን ያደርጋሉ? ሊቢያ ያደርሷቸዋል። ከዚያ በኋላ ብር ለምኑ ይባላል። ከማህበረሰብ ብር ተለምኖ ይላካል። ወይ ደግሞ እናት መሬት ሽጣ ምን አድርጋ ትልካለች። እኔ እርግጠኛ ሆኜ የምነግራችሁ ነገር በህይወታችሁ ከበላችሁት ብር ከነሱ ወስዳችሁ የምትበሉት ብር እሳት ነው። እሳት በሰው ነፍስ ተጫውታችሁ የምታገኙት ብር ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ወላ ተأكلوا أموالكم بينكم بالباطل ብሎ ተናግሯል ቁርአን ላይ። በባጢል እርስ በራሳችሁን ብር አትብሉ፣ አንደኛችሁ ከአንደኛችሁ አይብላ ብሎ ተናግሯል። እንኳን ይሄንን እኮ አላህ Subhanahu Wa Ta'ala በስምምነት የተደረገውን ሪባ የከለከለ አምላክ እኮ ነው። አላህ ጉዳት ስላለበት በስምምነት የተደረገን ሪባ የከለከለ አምላክ ነው። በስምምነት የሚደረገውን ቁማር የከለከለ አምላክ ነው። እንዲህ ሰው ተደብድቦ ተስፈራርቶ ምን ተብሎ በግዳጅ አገር ቤት ደውሎ ብር ላኩልኝ ብሎ የሚያስልከውን ነገር አትጠራጠሩ። ኧረ እኔ ስለዚህ ጉዳይ አይመለከተኝም እኔ ማስተላለፍ ብቻ ነው። አንተም 1 ሚሊዮን ብር ያስከፈለውም ሰንሰለቱ ውስጥ ያሉት በአጠቃላይ ኢቭን ይሄ ሰው ከናንተ ሰንሰለት ውጭ እንኳን ቢሆን መንገዱን እያወቃችሁ በማድረጋችሁ ትጠየቁበታላችሁ። እንዳያችሁት ነው። አራቱም ነጥብ ላይ ውድቀት ብቻ ሳይሆን የመጨረሻ ውድቀት ውስጥ ነው ያሉት። ማስኮብለል የሚባለውን ስራ የሚሰሩ ወንድምና እህቶች በዚህ አራቱም ነጥብ ወድቀዋል። ከዚህ በላይ ደግሞ የሚያስከፋውን ነገር ልንገራችሁ። እነኚህ ሰዎች አላህ ፊት ሲጠየቁ እንዲህ ይጠየቃሉ ብዬ የምነግራችሁ ለራሳቸው ምንም አይነት ኢፈርት ሳያደርጉ እነኚህ ሰዎች እነሱ ጋር መተው ፈረንጅ ሀገር አረብ ሀገር መሄድ እንፈልጋለን ውሰዱን ቢሉ ነው። አስቡት። አሁን ላይ ደግሞ ብዙ እነኚህ የሚያስኮበልሉ ሰዎች ሰውን እየመለመሉ ነው የሚወስዱት። መመልመሉም ራሱን የቻለ ወንጀል ነው አላህ ፊት ማለት ነው። ምክንያቱም ሰዎችን ግሽ እያደረጋችሁ እየዋሻችሁ እዚህ ሀገር ላይ የማይገኘውን ነገር ይገኛል እያላችሁ መንገዱ ሰላም ነው እያላችሁ ያ ሁላ ውሸትም ተጠራቅሞ ሌላ ጉዳይ ነው የሚሆነው። በስተመጨረሻ ስለ ዲን ጉዳይ ኢማን ይጨምራል ይቀንሳል ብያችኋለሁ። አህሉ ሱነት ወልጀማዓ በዚያ ነው የሚያምኑት። ሐቂቃውም ያ ነው። ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ በተደጋጋሚ 2-3 ጊዜ ደጋግሞ የኢማንን መጨመርና መቀነስም ስለሚናገር ታዲያ እንዲህ አድርገው የወንድሞቻቸውን ደም የሚጠጡ ሰዎች እንዲህ አድርገው የእህቶቻቸውን ደም የሚጠጡ ሰዎች እንዲህ አድርገው ወንድሞቻቸውን እየገደሉ የወንድሞቻቸውን ብር እየበዘበዙ ለራሳቸው መክበር የሚፈልጉ በዚህ ጉዳይ ላይ የሚሰማሩ ሰዎች حرام አይደለም ሲሉ አላህን አትፈሩ? ይሄ ወንጀሉ ብቻ አልበቃ ብሏችሁ ነው ሌላ ተህሊልና ተህሪም ውስጥ የገባችሁት? አላህን ፍሩ፣ አላህን ፍሩ። አላህ ፊት ደግሞ ዛሬ የምታጠፋዋት ነፍስ ዛሬ በየመንገዱ እያንከራተታችሁ የምታጠፋዋት ነፍስ አላህ ፊት ትጠይቃችኋለች ኢንሻአላህ። ደግሞ እኔ ባልሰራው እኮ ሌላ ሰው ይሰራዋል። ታዲያ ዚናም እኮ እንደዚያው ነው። አንተ ባትሰራው ሌላ ሰው ዚና ይሰራዋል። ስለዚህ ትሰራው ላ አንተ ሰውን ባትገድል እኮ ሌላ ሰው ይገላል። ታዲያ ትግደለው በእጅ ላ ሰው ይሰራዋል ተብሎ አይሰራም። ያ የሚሰራው ሰውዬ ሄዶ ይጠየቅበት፣ አንተን አይመለከትህም። ካንተ የሚጠበቀው ግን አላህ ባዘዘህ መልኩ መጠበቅ ነው። ከዚያ መጠንቀቅ ያን ነገር መተው ነው ሙሉ በሙሉ። ወላሂ ዛሬ በዚህ መልኩ የምታገኙት ብር እሳት ነው የሚሆናችሁ። በዱንያም ሰላም አይሰጣችሁም፣ በአኺራም ደግሞ አላህ ፊት ስትቀርቡ ከእሳት ላይ እሳት ነው የሚጨምርባችሁ ማለት ነው። ልጆቻችሁን የምታበሉትንም ነገር እየለያችሁ አብሏቸው። ለዩ። በሐራም ነገር ያደገ ልጅ በሐራም ብር ያደገ ልጅ ነገ አንተኑ ገሎህ ነው ብርህን የሚወርሰው።
ነገ ቤተሰቦቻችሁን ጨርሶ ነው እንዲሁ እናንተ በህይወታችሁ አስባችሁ ማታውቁት አይነት ክፉ ልጅ የሚሆንባችሁ። ስለዚህ አላህን እንፍራ፣ እንጠንቀቅ። እየበላን ያለነው የወንድሞቻችን እህቶቻችን ነፍስ ነው። የወንድሞቻችን እህቶቻችን ደም ነው። ኢተቁላህ፣ አላህን ፍሩ፣ አላህን እንፍራ፣ አላህን እንፍራ፣ አላህን እንፍራ። ሌላ ወንጀሎቻችን ራሱ በቂ ናቸው። ሌሎች ወንጀሎቻችን በጣም ብዙ ናቸው። እስከዚህ ደረጃ መጥቶ የሰውን ነፍስ በእጃችን ልከን እንዲገደሉ ማድረግን ደግሞ አላህ ፊት ምን ያህል እንደሚያስጠይቀን ስላላወቃችሁት ይመስለኛል እስካሁን ድረስ የተሳተፋችሁበት። ይሄ ነገር ደግሞ አልዋጥላችሁ ያለ በዚህ ጉዳይ ላይ የምትሰሩ ወንድምና እህቶቼ ዑለሞች ጋር ሂዱና ጠይቁ። እስቲ ይሄ ነገር እንዴት ይታያል? ወይ ደግሞ አሁን ፖስት ያደረኩትን ቪዲዮ ውሰዱና ይሄ ወንድማችን እንዴው የተናገረው ነገር ትክክል ነው ወይ እስቲ አብራራልን ብላችሁ ጠይቋቸው። ከዚያ ውጭም ደግሞ በህግም ደረጃ እኮ እናንተ በየትኛውም ሀገር ህግ ወንጀለኞች እኮ ናችሁ። ብራችሁን መች ልትበሉት ነው? የትስ ልትበሉት ነው? እድሜ ልካችሁን ሌባ ሆናችሁ እንደተሯሯጣችሁ እድሜ ልካችሁን የምትሰበስቡትን ብር ሰው እኮ በሰላም ብሩን ቢሰበስብ በሰላም ቁጭ ብሎ ይበላዋል። እንዲህ እየሮጠ ሰዎችን እየገደለ ደማቸውን እያፈሰሰ ህይወታቸውን እያጠፋ የሰበሰበውን ብር ግን እሱ አይበላው፣ ወራሾቹ ናቸው የሚበሉት። እሱ ግን ይወቀስበታል፣ አላህ ፊት ሄዶ ደግሞ ይጠየቅበታል። ይሄን ሁላችሁን የመጣሁት አላህ Subhanahu Wa Ta'ala ወንጀሎችን ከመስራት አላህ ይጠብቀን። የሰራነውን ወንጀል በአጠቃላይ አላህ ይማረን፣ ወንጀሎቻችንን አላህ ይቅር ይበለን። ትላልቅ ወንጀሎቻችንን አላህ Subhanahu Wa Ta'ala ይማረን፣ ትናንሽ ወንጀሎቻችንን አላህ ይማረን። ከትላልቅ ወንጀሎች የሚርቁ ባሮች አላህ ያድርገን። አላህ ፊት ስንቀርብ የማንንም ደም የማንንም ነፍስ በእጃችን ሳንነካ ሳናጠፋ ሳናበላሽ በንጹህ እጅ አላህ ፊት የደረስን ባሮች አላህ ያድርገን። ወንጀላችንን አላህ ይማረን ብያለሁ። ኢን አሰብቱ ፈሚን አላህ ወኢን አኽጣእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።